ሰላም የተከበራችሁ ተመልካቾቻችን እንዴት ናችሁ? እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ። ለዛሬ ይዘንላችሁ የቀረብን ስፖርት መረጃዎች እንድትከታተሉም በክብር ነው የምንጋብዘው። በዛሬው ስፖርታዊ መረጃዎቻችን በዩሮፓ ሊግ ትናንትና የሩብ ፍጻሜ የመልስ ጨዋታዎች ተደርገው ነበር። ወደ ግማሽ ፍጻሜ ያለፉ ቡድኖችም ተለይተው ታውቀዋል። የእንግሊዙ ማንቸስተር ዩናይትድ እንግዲህ አስደናቂ በሆነ መንገድ ወደ ግማሽ ፍጻሜ ማለፉን አረጋግጠዋል። እንግዲህ 3 ግቦችን በ6 ደቂቃ ውስጥ በማስቆጠር ነው እንግዲህ ወደ ግማሽ ፍጻሜ ማለፍ የቻለው። ስለዚህና ሌሎች መረጃዎችም ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁን እንድትቆዩ በክብር ነው የምንጋብዘው። ለቻናሉ አዲስ የሆናችሁ ተከታታዮችም ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ ግን በአውሮፓ ቻምፒየንስ ሊግ በማክሰኞና በሮብ የተደረጉ ጨዋታዎችን ውጤት እንጠቁማችሁና በቀጥታ ወደ ዩሮፓ ሊግ እናልፋለን። በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች ባለፈው ማክሰኞና ሮብ ተደርገው ነበር። እንግዲህ ቦሩሲያ ዶርትሙንድ ከባርሴሎና ጋር ጨዋታቸውን አድርጎ ቦሩሲያ ዶርትሙንድ 3-1 በሆነ ውጤት ቢያሸንፍም በመጀመሪያው ዙር 4-0 ተሸንፎ ስለነበር በድምር ውጤት ባርሴሎና 5-3 በማሸነፍ ወደ ግማሽ ፍጻሜ ማለፍ ችለዋል። ሌላኛው አስደናቂ ጨዋታ አስቶን ቪላ ከፓሪስ ሴንት ጀርመን ጋር ያደረጉት ጨዋታ ነበር። በዚህ ጨዋታም አስቶን ቪላ በሜዳው 3-2 በሆነ ውጤት ፓሪስ ሴንት ጀርመን ቢያሸንፍም በፓርክ ደ ፕረንስ በመጀመሪያው ዙር 3-1 ተሸንፎ ስለነበር ፓሪስ ሴንት ጀርመን 5-4 በማሸነፍ ወደ ግማሽ ፍጻሜ ማለፍ ችለዋል ማለት ነው። ስለዚህ ቦሩሲያ ዶርትሙንድና አስቶን ቪላ በሜዳቸው ድል ቢቀናቸውም አሳዛኝ በሆነ ሁኔታ እንግዲህ ከቻምፒየንስ ሊግ አውሮፓ መሰናበት ችለዋል ማለት ነው። በዕለተ ሮብ በተደረጉ ጨዋታዎች እንግዲህ ሪያል ማድሪድ ከአርሰናል ጋር ጨዋታቸውን በዝግ ሳንቲያጎ ቤርናው ስታዲየም ጨዋታቸውን አድርገው ነበር። እንግዲህ ሪያል ማድሪድ በመጀመሪያው ዙር በኤምሬትስ ስታዲየም 3-0 እንደተሸነፉ ይታወቃል። ከዛ በኋላም ሳምንት ሙሉ እንግዲህ ይህ ውጤት እንቀለብሳለን ብለው አሰልጣኙም ተጫዋቾቹም ደጋፊዎችም እንግዲህ ሲዝቱ እንደነበር ብዙ ቅድመ ዝግጅትም አድርገው እንደነበር ይታወሳል። ነገር ግን በሜዳቸው በሳንቲያጎ ቤርናውም በአርሰናል 2-1 ተሸንፈው በድምር ውጤት 5-1 ተሸንፈው እንግዲህ ከአውሮፓ ቻምፒየንስ ሊግ በሩብ ፍጻሜ መሰናበት ችለዋል ማለት ነው። ሌላኛው ኢንተር ሚላን ከባየር ሙኒክ ነበር ጨዋታቸውን ያደረጉ። እንግዲህ ይህ ጨዋታ በአሊያንዝ አሬና በኢንተር ሚላን 2-1 አሸናፊነት ተጠናቆ ነበር። በመጀመሪያው ዙር በሳንሲሮ ስታዲየም የተደረገው ጨዋታም የመልስ ጨዋታም እንግዲህ 2-2 በሆነ አቻ ውጤት በመጠናቀቁ ምክንያት እንግዲህ ባየር ሚኒክ 4-3 በሆነ ውጤት ተሸንፎ ከአውሮፓ ቻምፒየንስ ሊግ ሪያል ማድሪድን ተከትሎ ውጭ መሆን ችለዋል ማለት ነው። ስለዚህ ባርሴሎና፣ ፓሪስ ሴንት ጀርመን፣ አርሴናል እንዲሁም ኢንተር ሚላን ወደ ግማሽ ፍጻሜ ሲያልፉ ቦሩሲያ ዶርትሙንድ፣ አስቶን ቪላ፣ ሪያል ማድሪድ እንዲሁም ባየር ሚኒክ ወደ ከአውሮፓ ቻምፒየንስ ሊግ ውጭ መሆናቸውን አረጋግጠዋል ማለት ነው። ስለዚህ በግማሽ ፍጻሜ ከ2 ሳምንት በኋላ ሚያዝያ 21 እና 22 አርሴናል ከፓሪስ ሴንት ጀርመን እንዲሁም ባርሴሎና ከኢንተር ሚላን ጨዋታቸውን የሚያደርጉ ይሆናል ማለት ነው። የአውሮፓ ሊግም ትናንትና የመልስ ጨዋታዎች ተደርገው ነበር። 4 ጨዋታዎች ነበር ትናንት የተደረጉት። ስለዚህ እነዚህ ጨዋታዎች ላዚዮ ከቦደ ግሊምት ነበር ጨዋታቸው ያደረጉት በጣሊያን። ባለፈው በዴንማርክ የተደረገው ጨዋታ ቦደ ግሊምት 2-0 አሸንፎ እንደነበር ይታወሳል። ትናንት በጣሊያን በተደረገው ጨዋታም ላዚዮ 3-1 በሆነ ውጤት ነው ማሸነፍ የቻለው። በዚህም ወደ መለያ ምት አምርተው በመለያ ምት ቦደ ግሊምት 3-2 በሆነ ውጤት አሸንፈው ወደ ግማሽ ፍጻሜ ማለፍ ችለዋል። በአንጻሩ ላዚዮ ከውድድሩ ውጭ መሆን ችለዋል ማለት ነው። ሌላኛው ኤንትራንክ ፍራንክፈርት ከቶትንሃም ጋር ነበር ጨዋታቸው ያደረጉት። በጀርመን ፍራንክፈርት ከተማ ነበር የተደረገው ይህ ጨዋታ። ባለፈው በእንግሊዝ በቶትንሃም ሆትስፐር ስታዲየም በተደረገው ጨዋታ 1-1 በሆነ ውጤት ማጠናቀቃቸው ይታወሳል። በትናንቱ በመልስ ጨዋታም ቶተንሃም 1-0 በሆነ ውጤት በማሸነፍ በድምሩ 2-1 በማሸነፍ ወደ ግማሽ ፍጻሜ የተቀላቀለው ሌላኛው ቡድን መሆን ችለዋል። ዶሚኒክ ሶላንኬ በፍጹም ቅጣት ባስቆጠራት ብቸኛ ግብ ነው ቶተንሃም እንግዲህ ኤንትራንክ ፍራንክፈርትን በማሸነፍ ወደ ግማሽ ፍጻሜ
ማለፍ የቻለው። ሌላኛው አጓጊው ጨዋታ እንግዲህ ማንቸስተር ዩናይትድ በሜዳቸው ኦልድ ትራፎርድ ሳቴም ከፈረንሳይ ክለብ ሊዮን ጋር ነበር ጨዋታቸው ያደረጉት። ባለፈው በፈረንሳይ እንግዲህ 2-2 ተጠናቆ እንደነበር ይህ ጨዋታ ይታወሳል። ትናንት በኦልድ ትራፎርድ የተደረገው ጨዋታ እንግዲህ እጅግ ድራማዎች የተሞሉት ጨዋታ ነበር። በ10ኛው ደቂቃና በ45ኛው ደቂቃ ጋርቴ እንዲሁም ዲያጎ ዳሎት ግቦችን አስቆጥሮ ማንቸስተር ዩናይትድ 2-0 መምራት ችለው ነበር። ለእረፍትም እንግዲህ 2-0 መርተው ነው እንግዲህ መውጣት የቻሉት። ይሁን እንጂ በ71ኛው ደቂቃ ቶሊሶ እንዲሁም በ77ኛው ደቂቃ ኒኮላስ ታግሊያፊኮ 2 ግቦች ለሊዮን አስቆጥረው እንግዲህ በ6 ደቂቃ ውስጥ ሁለት ሊዮኖች 2 ግቦች ማስቆጠር ችለው 2-2 በሆነ አቻ ውጤት እንግዲህ እስከ 89ኛው ደቂቃ እንግዲህ እስከ 90ኛው ደቂቃ እንግዲህ ይህ ጨዋታ መጠናቀቅ ችሏል። በ89ኛው ደቂቃ እንግዲህ ቶሊሶ በቀይ ካርድ ከሊዮን መውጣት ችሏል። ስለዚህ ሊዮኖች ለቀሩት ደቂቃዎች እንግዲህ በ10 ተጫዋቾች ናቸው መቀጠል የቻሉት። ይህ ጨዋታ 90 ደቂቃ እንግዲህ በድምር ውጤት 4-4 በማለቁ ምክንያት ወደ ተጨማሪ 30 ደቂቃ ነው ማምራት የቻለው። በተጨማሪው ደቂቃ በ104 ደቂቃ እንዲሁም በ109 ደቂቃ ሪያን ቸርኪ እንዲሁም አሌክዛንደር ላካዜት 2 ግቦች አስቆጥረው ሌሎች 4-2 መምራት ችሎ በድምሩ 6-4 በመምራት እንግዲህ እስከ 114ኛው ደቂቃ መጓዝ ችሎ ነበር። ሊዮኖች እንግዲህ አሸንፈው መውጣት ችሏል በሚባልበት ደቂቃ እንግዲህ 6 ደቂቃ በቀረበት ጨዋታ ብሩኖ ፈርናንዴዝ በፍጹም ቅጣት ምት በ114ኛው ደቂቃ ለማንቸስተር ዩናይትድ 3ኛ ግብ ማስቆጠር ችሏል። ስቲል እስከ 114ኛው ደቂቃ ሊዮኖች እንግዲህ 6-5 እየመሩ ነው የሚገኙት። በ120 እንግዲህ በመጨረሻው ደቂቃ ኮቢ ማይኖ ነው እንግዲህ ለማንቸስተር ዩናይትድ የአቻነቷን ግብ ማስቆጠር የቻለው። ስለዚህ ማንቸስተር ዩናይትድ 120 ደቂቃ አልቆ እንግዲህ 6-6 በድምር ውጤት ወደ ፍጹም ቅጣት ምት የሚያመሩበት እድል እንግዲህ ነበረ። ነገር ግን በ120ኛ ሲደመር 2 ደቂቃ በተጨማሪ ደቂቃ እንግሊዛዊ ተከላካይ ሃሪ ሜጌር ለማንቸስተር ዩናይትድ የማሸነፊያውን ግብ አስቆጥሮ እንግዲህ ማንቸስተር ዩናይትድ በ6 ደቂቃ ውስጥ እንግዲህ 3 ግቦችን አስቆጥሮ በድምር ውጤት 7-6 በሆነ ውጤት ሊዮንን በማሸነፍ ወደ ግማሽ ፍጻሜ ማለፍ ችሏል ማለት ነው። ስለዚህ ይህ ጨዋታ እጅግ እንግዲህ የሚገርም ካምባክ የተሰራበት ጨዋታ ነበር። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ይህ ጨዋታ ከመጀመሩ በፊት አስቀድሜ የ1999 የማንቸስተር ዩናይትድ እና የባየር ሚኒክ የፍጻሜ ጨዋታ እንግዲህ ቪዲዮን አይቼ ነው የገባው ሲል አስተያየቱን ሰጥቷል። እንደሚታወሰው በ1999 ማንቸስተር ዩናይትድ ከባየር ሚኒክ ያደረጉት ጨዋታ በመጨረሻ ደቂቃ ኦሌ ጉናር ሶልሻየር ባስቆጠራት ግብ ማንቸስተር ዩናይትድ 2-1 ባየር ሙኒክን በማሸነፍ ቻምፒየን የሆኑበት አመት ነው እንግዲህ። ስለዚህ ትናንትና አሰልጣኝ ሩበን አሞሪም ከጨዋታ በኋላ ሲናገር ይህ ጨዋታ ከመጀመሩ በፊት ያን ቪዲዮ አይቼ ነው እንግዲህ ይህ ጨዋታ የጀመርኩት ሲል አስተያየቱ ሰጥቷል። ስለዚህ ማንቸስተር ዩናይትድ ድራማዊ በሆነው መንገድ ይህ ጨዋታ በማሸነፍ ወደ ዩሮፓ ሊግ ግማሽ ፍጻሜ ማለፍ ችሏል ማለት ነው። አሳዛኙ ሊዮንም እንግዲህ በመጨረሻ ደቂቃ በተቆጠሩበት ግቦች ከዩሮፓ ሊግ ተሰናብቶ ወደ ፈረንሳይ ተመልሰዋል ማለት ነው። ሌላኛው አራተኛው ጨዋታ አትሌቲክ ክለብ ከሬንጀርስ ጋር ያደረጉት ጨዋታ ነበር። አትሌቲክ ክለብ 2-0 በሆነ ውጤት ነው እንግዲህ ያሸነፉት። ሬንጀርስ የስኮትላንድ ክለብ እንግዲህ ባለፈው በሜዳው 0-0 እንግዲህ እንደተለያየ ይታወቃል። ትናንትና ግን በአትሌቲክ ክለብ ተሸንፈው ከሜዳ መውጣት ችለዋል። ኦሃን ሳንሴት እና ኒኮ ዊሊያምስ ናቸው ሁለቱም የአትሌቲክ ክለብ ግቦችን ማስቆጠር የቻሉት። ስለዚህ በግማሽ ፍጻሜ ዩሮፓ ሊግ እንግዲህ ቦደ ግሊምት ከቶተንሃም፣ ማንቸስተር ዩናይትድ ከአትሌቲክ ክለብ የሚጫወት ይሆናል። ግንቦት 1ና 8 ናቸው እነዚህ ጨዋታዎች የሚደረጉት ማለት ነው። ሌላኛው በዚህ ሳምንት የተደረገው ጨዋታ በአውሮፓ ቻምፒየንስ ሊግና በዩሮፓ ሊግ ምክንያት ብዙም ትኩረት ያላገኘው ጨዋታ በእንግሊዝ ፕሪሚየር ሊግ አንድ ተስተካካይ ጨዋታ ተደርጎ ነበር። እንደሚታወቀው ኒውካስል ዩናይትድ
ባለፈው ሊቨርፑልን በኤፍኤ ካፕ 2-0 አሸንፈው ሻምፒዮን ሲሆን አንድ ጨዋታ አልፎት ነበር። ያኔ ያለፈ የተስተካካይ ጨዋታ ባለፈው ሮብ እንግዲህ ከክሪስታል ፓላስ ጋር በሴንት ጄምስ ፓርክ ጨዋታ ተደርጎ ነበር። ኒውካስል ዩናይትድ እንግዲህ 5-0 በሆነ ውጤት ነው ክሪስታል ፓላስን ማሸነፍ የቻለው። ጃኮብ ሙርፊ፣ ሃርቬ ባርነስ፣ ፋቢያን ሻር፣ ማርክ ጊዩ ወደ ራሱ እንግዲህ አሌክዛንደር አይዛክ ናቸው አምስቱን የኒውካስል ዩናይትድ ግቦች ማስቆጠር የቻሉት። እንግዲህ ኒውካስል ዩናይትድ ባለፈው በ32ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድን 4 ግቦች በማስቆጠር እንዳሸነፈ ይታወሳል። ክሪስታል ፓላስን በዕለተ ሮብ 5 ግቦችን በማስቆጠር አሸንፈዋል። በሁለት ጨዋታዎች 9 ግቦችን ማስቆጠር ችለዋል ኒውካስል። በዚህ ውጤት ምክንያትም ኒውካስል ዩናይትድ በ59 ነጥብ ከአርሰናል ሁለተኛው ከሚገኘው አርሰናል በ4 ነጥብ ብቻ ነው ዝቅ የሚለው። እንግዲህ ሶስተኛ መቀመጥ ችሏል። የአውሮፓ ቻምፒየንስ ሊግ ቀጣይ ዓመት የመሳተፍ እድልም እንግዲህ እያረጋገጠ ይመስላል። ኒውካስል ዩናይትድ ከኖቲንግሃም ፎረስት በ2 ነጥብ ከፍ የሚለው። ስለዚህ ያን ኖቲንግሃም ፎረስት ብዙ ጊዜ በሶስተኛ ደረጃ ተለይቆ የተቀመጠው በጠንካራው ኒውካስል እንግዲህ ወደ 4ኛ ደረጃ ዝቅ ማለት ችሏል ማለት ነው። ስለዚህ በእንግሊዝ ፕሪሚየር ሊግ በቀጣይ ዓመት በአውሮፓ መድረክ ለመሳተፍ የሚደረገው ትንቅንቅ እንግዲህ ከዚህ በኋላ ባለው 6 ጨዋታዎች በጣም የሚከብድ ነው የሚሆነው። በአርሰናል፣ ኒውካስል ዩናይትድ፣ ኖቲንግሃም ፎረስት፣ ማንቸስተር ሲቲ፣ ቼልሲ እንዲሁም ሌሎች ቡድኖች የሚደረገው ፉክክር ማን በቀጣይ ዓመት ወደ አውሮፓ ቻምፒየንስ ሊግ ተሳትፎ ቦታውን ያስጠብቃል የሚለውን አብረን የምንመለከተው ነው የሚሆነው። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው።